ዝምተኛውን ገዳይ ታውቁታላችሁ? እሱም ሃይፐርቴንሽን ነው። ዛሬ ለሱ የሚጠቅም አንድ ሻይ ይዤላችሁ መጥቻለሁ። ተከታተሉ። ደም ግፊት ልክ ውሃ እንደተዘጋበት ቱቦ የደም ስሮቻችንን ቀስ በቀስ እየጎዳ ለልብ ድካምና ለስትሮክ ይዳርጋል። ግን መፍትሄው በእጃችሁ ላይ ነው። ይህንን የምታሸንፉበት 3 ተፈጥሯዊ መፍትሄዎች እነግራችኋለሁ። አንደኛው የከርከዴ ሻይ ነው። የከርከዴ ሻይ የደም ግፊትን ለመቆጣጠር ይጠቅማል። በቀን 1 ብርጭቆ ሻይ በመጠጣት የደም ግፊትን መቆጣጠር እንችላለን። የከርከዴ ሻይ በሀገራችን ውስጥ ተመርቶ የሚገኝ ነው። እሱም ኤኒ ሱፐርማርኬቶች ላይ እናገኘዋለን። ሂቢስከስ ወይም ከርከዴ ይባላል። እሱን በቀን 1 ብርጭቆ እያፈላችሁ ብትጠቀሙ የደም ግፊትን ለማስተካከል ትልቅ ጥቅም አለው። እንዲሁም የከርከዴ ሻይን ማታገኙ ከሆነ የነጭ ሽንኩርት ውሃንና የቀይ ስር ጁስን መጠቀም ትችላላችሁ። የነጭ ሽንኩርት ውሃው 1 ፍሬ የነጭ ሽንኩርት ጨቅጭቆ በ1 ብርጭቆ ውሃ ውስጥ ጨምሮ መጠጣት ትችላላችሁ። ይሄ የደም ስሮችን በማፍታታት ግፊትን ይቀንሳል፣ የደም ስርንም ያሰፋል። ሶስተኛው የቀይ ስር ጁስ ነው። ቀይ ስርን ቆራርጠን ልክ እንደ ጁስ ፈጭተን መጠቀም እንችላለን። ይህም ለደም ዝውውር በጣም ጥሩ የሆነ ጥቅም አለው። ሌላኛው ማሰብ ያለብን እነዚህን 3 ነገሮች ስንጠቀም የደም ግፊታችንን እየለካን መሆን አለበት። ስንለካ የደም ግፊታችን ከ180 በ120 ከሆነ ምንም ሳናንገራግር ወደ ሐኪም ቤት ሄደን በሐኪም መታየት አለብን። ለማንኛውም እነዚህ የጠቀስኩላችሁ ግብዓቶችን በመጠቀም የደም ግፊትንና ሌሎች ህመሞችን ማከም ትችላላችሁ። ሙሉ ቪዲዮ ዩቲዩብ ላይ ሰራላችኋለሁ። ዩቲዩብ ላይ ታገኙታላችሁ። እስከዚያው ድረስ ላይክ፣ ሼር ማድረጉን እንዳትረሱ። ዩቲዩብንም ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።